የእስልምና ሃይማኖት በዋነኝነት ሶስት መሰረታዊ ችግሮች ወይም ስህተቶች ይገኙበታል። አንደኛ አላህ አምላክ ነው የሚል ስህተት፣ ሁለተኛ መሐመድ ነቢይ ነው የሚል ስህተት፣ ሶስተኛ ቁርአን ከሰማይ የወረደ ነው እሱም የአላህ ወይም የአምላክ ቃል ነው የሚል ስህተት። የእነዚህ ሶስት ስህተቶች ትክክለኛ መልስ ምንድን ነው? አማኞች ተቀበሉም አልተቀበሉም፣ አመኑትም አላመኑትም አላህ አምላክ አይደለም፣ መሐመድም ነቢይ አይደለም፣ ለነቢይነት የሚያበቃ ስነ ምግባርም የለውም፣ ነቢይ ስለመሆኑ የተናገረ አንድም አካል የለም። ነቢይ ነው አለኝ ብሎ የተናገረ ነቢይ ነህ አለኝ አለ እሱ ራሱ ብቻ ነው። ቁርአኑም ቢሆን ሰማያዊ መሆኑን የሚያረጋግጥ አንድም የንግግር ለዛ የለው። እንኳን ሰማያዊው አካል የደረሰው ምድራዊ ደራሲም እንደዚህ አይጽፍ። ቃል ያልመረጠ ሰዋሰውን ያልጠበቀ የሩቅና ቅርብ አንድና ብዙ ጸያፍን ሳይቀር ያልጠበቀና ያልጠነቀቀ ነው። ስለዚህ እስኪ ሁሎችም ሶስቶችን በተናጥለን እንያቸው። ለምሳሌ አላህ አምላክ ነው ይላሉ። አምላክ ነው ያላችሁ ማን ነው? በምን አወቃችሁ ቢባሉ ራሱ ነግሮን ነው የሚሉት። ቁርአኑ ስለነገረን ራሱን የነገረን ነው። ምክንያቱም በእስልምና አስተምህሮ ቁርአን የአላህ ቃል ብቻ ነው ተብሎ የሚታመነው። እዛ ውስጥ ያለው ሙሴም ተነሳ፣ ኢሳም ተነሳ፣ ኢብራሂምም ተነሳ፣ እስማኤልም ተነሳ፣ መሐመድም ተነሳ፣ እያንዳንዱ የተነገሩት ነገር ሁሉ የአላህ ቃል ናቸው እንጂ ኢብራሂም፣ ኢሳም፣ ገሌም በዛ ሀሳብ ውስጥ አንድም ቦታ አላህ ጋር ንግግር አላደረጉም። ስለ ኢሳ የሚናገረው አላህ ነው። ስለ መርየም የሚናገረው ራሱ ነው። ስለ መሐመድ የሚናገረው ራሱ ነው። በእስልምና አስተምህሮ መሰረት ያ ቃል የአላህ ብቻ ነው ተብሎ የሚታመነው። በዛ ቁርአን ውስጥ ደግሞ አንድና ብዙ አለ። ብዙ ሆኖ ይናገራል፣ አንድ ሆኖ ይናገራል፣ የቁጥር ወሰን የሌለው ሆኖ ይናገራል። ያ ሁሉም ግን የሚናገረው ራሱ አንድ አላህ የሚባል አካል ነው ነው። አላህ ምንም ያህል ሩህሩህ ነኝ አዛኝ ነኝ ብሎ ቢናገር በሴቶች ላይ ያደረገውን ጫና ደግሞ ቁርአኑ በሌላ ቦታ ሲገልጸው እንኳን ከፈጣሪ ከፍጡር ከሰው ልጆችም አይጠበቅም። ቁርአን የተነገረው ወይ ለመሐመድ ብቻ ነው ወይም ደግሞ የወረደው ለመሐመድ ብቻ ነው እንደነሱ ማለት። መሐመድ ደግሞ በታሪክ ከአላህ ጋር ተነጋግሮ ያውቃል። ምክንያቱም ቁርአኑ ላይ መሐመድ ከአላህ ጋር ሲነጋገር የሚያሳይ አንድም ቦታ ላይ የለም። ይህ ማለት ምን ማለት ነው? አላህ ለመሐመድ ነገረው፣ መሐመድ ደግሞ ለተከታዮቹ ተናገረ ማለት ነው። ዛሬ ያሉት የሙስሊሞችም የያዙት ስርዓት የሚፈጽሙበት ስርዓት አምልኮ ማለት ነው። እያንዳንዱ መሐመድ የተናገራቸውን የሰራቸው ስርዓቶች ናቸው። እያንዳንዷ መሐመድ የሰራቸውን ስርዓቶች ወይም ያዘዛቸውን ትእዛዞች ናቸው የሚፈጽሟቸው። ስለዚህ አላህን የሚያውቀው መሐመድ ብቻ ነው። ምስጢሩን የአላህን ምስጢር የሚያውቀው ከዚህ ውጭ አላህ ራሱ ነገረን፣ እሱ ነው የነገረን እና ቁርአን ላይ ስለተነገረው የሚለው ፍልስፍና ወይም ደግሞ እምነት ከንቱ ነው። የመሐመድ ነብይነትም ቢሆን በተመሳሳይ እንደዚሁ ነው። ለምሳሌ ቁርአኑ በአብዛኛው ለመሐመድ ከፍተኛውን ስልጣን ይሰጣል። ካደረገለት ትልቅ ነገር ደግሞ እንደምታውቁት ከሴት ጋር የተያያዘ ነው። ያጎት ልጅ፣ ያክስት ልጅ፣ በምርኮ ያሉ ሴቶችን ለምሳሌ ሱራ 33:50 ላይ እንደምታዩት እነዚያን ሴቶችን ማግባትን ብቻም ሳይሆን ደግሞ የፈለገውን ያገባትን በጠላት ጊዜ መፍታት እንዲችል ያሻትን ያገባል፣ የፈታትን ደግሞ መፍታት ይችላል። አግባት ያላትን በፈለገው ጊዜ ማግባት እንዲችል፣ በምርኮ የተያዙ ሴቶችን ማግባት እንዲችል። ለምሳሌ ሌሎች ሙስሊሞች የተፈቀደላቸው ከ1 እስከ 4 ብቻ ነው አይደል? ይሄ ነው በቁጥር የተወሰኑት ለማለት ያህል ነው እንጂ በምርኮ የተያዙትን ማግባት እንደሚችሉ ደግሞ ራሱ ቁርአኑ ይናገራል። ይህ በምርኮ የተያዙት ደግሞ እስከ ስንት ሊሆኑ እንደሚችሉ ምንም ወሰን የለውም።
ከዚህ አንጻር በሐዲሳቸው ለምሳሌ በሳሂህ ቡሃሪ ጥራዝ 5/268 ላይ 11 ሚስት የማግባቱ ጉዳይ 11 ሚስት ማግባቱ ብቻም ሳይሆን ከ11 ሚስቶቹ ጋር በአንድ ሌሊት ተራክቦ ለማድረግ አላህ አንድ ማሰሮ ስጋ እንደሰጠውና ያ የበለው የማሰሮ ስጋ ደግሞ የ30 ሰው ያህል ጥንካሬ ሊሰጠው እንደቻለ ራሱ ይናገራል። ስለዚህ ቁርአኑ በብዛት መሐመድ የዝሙት ባለቤት ወይም ደግሞ ባለስልጣን ከፍትወት ጋር በተያያዘ እሱ እንዳይበደል ወይም እንዳይቸገር የተደረገለት ካሳ ከሴት ጋር የተያያዘ ነው። በምድራዊው ብቻም ሳይሆን በሰማይም ደግሞ የተሰጣቸው ወይም ሽልማቶቻቸው ሴቶች ናቸው። ከዚህ አንፃር የሴቶች ምን አይነት ክብር ይሰጣል የሚለውን በሌላ በኩል የምናየው መሆኑ እንዳለ ሆኖ ማለት ነው። ስለዚህ መሐመድ ካደረጋቸው ተግባሮች ለምሳሌ የተደረገበት መተት፣ የዘረፈው ዘርፍ 1/5 ዘረፋ የዘረፈውን በምርኮ ያገኘውን ያን ሁሉ 1/5 የእሱ መሆኑ የአላህና የነብዩ ነው መባሉ እንደገናም ደግሞ የ9 ዓመት ሕፃን ጋር ተራክቦ ማድረጉ ወይም ደግሞ አብሮ ማደሩ የዛይድን ሚስት ዜነብን ቀምቶ ማግባቱ ይህን የመሰሉና እጅግ ለመናገር የሚከብዱ እስላሞችም እነሱ መምህራኖችም የማይናገሯቸው እጅግ ከባድ ተግባሮች አሉ። እነዛ ሁሉ ሲታዩ ለነብይነት የሚያበቃ ምግባር ስለሌለው መሐመድ ነብይ ነው ማለት አይቻልም። ነብይ ስለመሆኑ የሚመሰክር ወይም የተናገረው ስለ ምጽአት የተናገረው ሊሆን ይችላል፣ ሰው ንግር ያደረገው ነገር ይችላል፣ አይገኝም። ይሄ ብቻም ሳይሆን እንዳንድ ነብይ ተአምር ነው። ከሱ እኮ ለምሳሌ ኢሳ አያምኑበትም፣ በአምላክነቱ አያምኑም እንጂ ኢሳ ብለው የመዘገቡት እንትን እኮ ብዙ ታምሮችን አድርጓል ከመሐመድ ይልቅ። ነገር ግን መሐመድ የነቢያት ሁሉ መደምደሚያ ብቻም ሳይሆን አንድ እስላም የእስልምና ሃይማኖትን ለመከተል የግድ የመሐመድ ነቢይነት መቀበል ይጠበቅበታል። ይሄ ግድ ነው። ስለዚህ መሐመድ ለነቢይነት የሚያበቃ ምግባር በእርግጠኝነት ህዝቡ ስላልተነገረው ካልሆነ በቀር በፍጹም ስለሌለው አንድም ሰው ሊከተለው አይችልም ነበር። እንዲሁም እሱን ራሱ እንደተናገረው እኔ አሸናፊ የሆንኩት ወይም ባለድል የሆንኩት በሽብርተኝነት ነው እያለ ራሱ ይናገራል በሐዲሳቸው። ሃይማኖትን ያስፋፋው በዚህ መንገድ እንደሆነ ስለሚናገር ማለት። ሌላው ቁርአኑ ነው። ቁርአኑም ተመሳሳይ ነው። እንደዚህ ቁርአኑም ቢሆን እንዳልኳችሁ የሚናገረው ስለ መሐመድ ጥቅምና አላህ እስላሞችን ስለመግዛቱ፣ እስላሞች ደግሞ ለአላህ ስለመገዛታቸው፣ ሌሎች ደግሞ አላህን ያልተቀበሉት ደግሞ መጥፋት ስለሚገባቸው መጥፋት ስላለባቸውም ወይም እርግማን ነው። ይሄን ነገር ነው የሚናገረው። እና ይህ እንዴት ሰማያዊ ሊሆን ምን አይነት ህሊና ነው መሐመድ ሊቀበሉ የቻሉ? ከዚህ አንጻር የሶስቱንም እንትን ሰፋ አድርገን ብናብራራውና ብናየው መጨረሻው ምን ነው የምንደርስበት እውነት ምንድን ነው? አላህ የሚለው አካል የሚባለው አካል ወይም አላህ የሚለው ቋንቋ ራሱ የመሐመድ ሚስጢራዊ ኮድ ሆኖ ነው የምናገኘው። የመሐመድ ሚስጢራዊ ኮድ ማለት ምን ማለት ነው? መሐመድ ካሉት የስነ ምግባር ችግሮች አንጻር ትምህርቱን ሌሎች ሊቀበሉ ስለማይችሉ ወይም ደግሞ ትምህርቱ ተቀባይነት እንዳያጣ ራሱ በሌሎችን የሸፈነበት መንገድ ማለት ነው፣ ወይም የሸፈነበት ምስጢር ማለት ነው። ለምሳሌ መሐመድ የሚሰራትን እያንዳንዷ ስራ ላይ አላህ ቃል ከሰማይ አወረደልኝ እያለ ስለነገራቸው ይህም ደግሞ ያደረገው የራሱን በደል የራሱን ጥፋት ለመሸፈን የተጠቀመበት ወይም የሄደበት ርቀት ነው ሆኖ የምናገኘው ማለት ነው። ይህን እውነት መቀበልና የመሐመድን ቅጥፈት ትቶ ወደ እውነተኛው ወንጌል ወደ ክርስትና ሃይማኖት መመለስ ከእስላሞች ይጠበቃል። አንብቡ፣ መጻሕፍትን አንብቡ። ከዚህ ውጭ ግን 24 ሰዓት ዓመቱን ሙሉ ግንባር እስኪጠቁር መስገድ ምንም ያመጣው ለውጥ የለም። መንገድ ምራኝ ማለት ያመጣው ምንም ለውጥ የለም። መንገድ የሚመራም ይቅርታ የሚያደርግም አካል ወይም አላህ የለም ጨርሶ።